መልሰው ሞገስ ይባላለሁ። የኢንሹራንስ ኤክስፐርት እና ሴልስ ኤጀንት ነኝ። ዛሬ ስለ ቤዚክ ሴልስ ስኪልስ ኦር ቢሊፍስ ሸር አረጋችኋለሁ። ፕሊዝ ፎሎ ሚ። ቤዚክ ሴልስ ስኪልስ ኦር ቢሊፍስ፣ እነዚህ አስሩ እዚህ ሊስት ያደረኳቸው መሰረታዊ የሴልስ ክህሎቶች ወይም ቴክኒክስ ናቸው። ሽያጭ ላይ የምትጠቀሟቸው ቤዚክ የሆኑ የሽያጭ ክህሎቶች ወይም ቢሊፍስ፣ እነዚህ አስሩ መሰረታዊ የሆኑ እያንዳንዱ ሜቢ ኢንሹራንስ ሴልስ ላይ ያላችሁ፣ ሪል ስቴት ሴልስ ላይ ኤኒ ማንኛውም የሽያጭ ስራ ላይ ያላችሁ ብትጠቀሟቸው ስራችሁ ላይ ወይም የሽያጭ ስራችሁ ላይ ቫሊዩ አድ የሚያደርጉላችሁ 10 መሰረታዊ የሆኑ የሽያጭ ክህሎቶችን እናያለን። and finally I will tell you, if you finish this video, ይህንን ቪዲዮ እስከ መጨረሻው ከጨረሳችሁ ቤዚክ የሆኑ ልታውቋቸው የሚገባ ሴልስ ላይ አንድን ሴልስ ጀምራችሁ ክሎዝ እስከምታደርጉ የምትጠቀማቸው ቤዚክ የሆኑ ፍሬም አድርጌ ያስቀመጥኳቸው እዚህ ቦክስ ውስጥ ቤዚክ የሆኑ ነገሮች አሉ። እስከ መጨረሻው ተከታተሉ። እና የመጀመሪያው ሴሊንግ ኢዝ a transference of belief over a bridge of trust. You must have the belief in order to transfer it. ሴልስ ማለት ብሪጅ ነው። በከስተመሩና በእናንተ መካከል ሆናችሁ ክሎዝ የምታደርጉ ኢትስ ብሪጅ ኦፍ ትረስት ነው። ትረስት ቢውልድ ማድረግ አለባችሁ። and ሁለተኛው you can only build trust if you genuinely want to help your customers. ሽያጭ ላይ መሰረታዊ የሆነው ነገር ደንበኛችሁን ለመርዳት መሞከር ነው። You can only build trust if you genuinely want to help your customer. ሽያጭ ማለት ከስተመርን መርዳት ማለት ነው። ከስተመሩ የሚፈልገው ፕሮዳክት አለ ወይም ሰርቪስ አለ። ስለዚህ እናንተ as a sales person በመሃል ሁናችሁ ከስተመሩን ለመርዳት የምታደርጉት ፕሮሰስ ነው። if you genuinely want to help your customers. ስለዚህ ሽያጭ ማለት እኛ የምንፈልገውን ነገር ፕሮዳክቱን ወይም ሴልሱን ለመሸጥ መሞከር ሳይሆን ከስተመሩ የሚፈልገውን ነገር ማድረግና መርዳት ነው። that's it. and the third one, your customers know your intentions. እርግጠኛ መሆን ያለባችሁ ሽያጭ ላይ እያንዳንዱ ከስተመር ሰርቪስ ወይም ፕሮዳክት የምትሸጡለት ከስተመር they know your intentions. የምትሸጡት ገንዘብ ለማግኘት ወይም እቃውን ለመሸጥ ወይም ሰርቪሱን ለመሸጥ ነው ወይስ ደንበኛውን ለመርዳት ነው የሚለውን ነገር they know your intentions. ፍላጎታችሁን፣ አመለካከታችሁን፣ እያንዳንዱን ነገር they know from ከምትናገሩት ከምታወሩት ነገር እያንዳንዱን እንቅስቃሴያችሁን እያንዳንዱን ኢንቴንሽናችሁን ያውቁታል። so you have to make sure that your customers ከስተመሮቻችሁ they know your intentions, they know your feelings. ምን እንደምታደርጉ ምን ለማስተላለፍ እንደፈለጋችሁ ደንበኛውን እሱን ለመርዳት ነው ወይስ እቃችሁን ወይም አገልግሎታችሁን ለመሸጥ ነው ከደንበኛው ጋር ያላችሁን የሚነውን ነገር እያንዳንዱን ነገር ያውቁታል። so you have to make sure that ይሄንን እናንተ ያላችሁ ደንበኛውን ጀኒዩንሊ ለመርዳት ነው ወይስ እቃውን ሽጣችሁ ወይም አገልግሎቱን ሽጣችሁ ገንዘብ ለማግኘት ነው የሚለውን ነገር ላይ እርግጠኛ መሆን አለባችሁ። and አራተኛው asking the right questions. ብዙ የሽያጭ ባለሙያዎች ወይም ሽያጭ ላይ ያላችሁ ሰዎች ሚስ ከምታደርጉት ነገር አንደኛው asking the right questions. mostly ብዙ የሽያጭ ኢንሹራንስ ላይ ሊሆን ይችላል፣ ሪል ስቴት ላይ ሊሆን ይችላል፣ ዳይሬክት ማርኬቲንግ ሊሆን ይችላል፣ ዳይሬክት ሴልስ ላይ ያላችሁ ሚስ ከምታደርጉት ነገር አንደኛው you miss the right question. ደንበኛውን the right የሚፈልገውን ጥያቄ አትጠይቁም። that's the big mistake. ሽያጭ ላይ ያላችሁ ሰዎች ሚስ የምታደርጉት ነገር አንደኛው ምን አይነት ጥያቄ ደንበኛችሁ መጠየቅ እንዳለባችሁ አታውቁም። so asking the right question during sales ላይ ደንበኛው እናንተ ጋር ወይም አገልግሎታችሁን ወይም ፕሮዳክታችሁን
ሊያገኝ ወይም ሊገዛ የመጣን ደንበኛ ትክክለኛ የሚፈልገውን ጥያቄ መጠየቅ that's one of the basic skill in sales በጣም ቤዚክ እና መሰረታዊ የሆነ ነገር you have to ask the right question ምን አይነት አገልግሎት እንደሚፈልግ የሚፈልገውን የፕሮዳክት አይነት ወይም የአገልግሎቱን ጥራቱን እያንዳንዱን everything you have to ask the right question አምስተኛው restatement your customers questions now ሊገዛችሁ የመጣ ደንበኛ ጥያቄ ጠይቋችኋል ሶ ጥያቄውን ከጠየቃችሁ በኋላ what is supposed to do restatement ወይም ፓራፍሬዝ ታረጉታላችሁ ደንበኛችሁ ከደንበኛችሁ ጥያቄ ተነስታችሁ ደንበኛችሁን የጠየቃችሁን just to make sure that ከስተመሩ የፈለገውን ነገር ዲቴል ለማወቅ ወይም ፊገር አውት ለማድረግ you have to paraphrase your customers question and ask your customers again ስለዚህ የደንበኛችሁን ጥያቄ ሊገዛችሁ የመጣ ለምሳሌ ይሄንን ማርከር ፈልጎ ሊገዛችሁ የመጣን ደንበኛ ስለዚህ ማርከር የሚጠይቃችሁ ነገር ሊኖር ይችላል so next ይሄንን ማርከር በትክክል መፈለጉን ይሄንን ኳሊቲ ከለሩን የሚፈልገውን ነገር በትክክል ይሄንን ፕሮዳክት እንደፈለገ ለማወቅ you have to paraphrase or restatement your customer's question ይሄንን ነው ለማለት የፈለከው ይሄንን ከለር ይሄንን ታይፕ ነው የፈለከው የሚለውን ነገር ጥያቄውን የደንበኛውን ጥያቄ ፓራፍሬዝ አድርጋችሁ መጠየቅ ይኖርባችኋል and ስድስተኛው between your sales process or transaction በሴልስ ፕሮሰስ ወይም በሽያጭ ግንኙነት መካከል ላይ sometimes don't forget to tell stories story teller መሆን አለባችሁ what I'm saying የፈለጋችሁት ነገር ወይም ያልተፈለገ ነገር የሽያጭ ሂደቱ ላይ አምጥቶ ስቶሪዎችን ማውራት ሳይሆን ቤዚክ የሆኑ ከሽያጭ ሂደቱ ጋር የሚያያዝ ስቶሪ በትክክል ማውራት አለባችሁ it can be about your product it can be about your service or it can be about anything ጀነራል የሆነ ስለ ፕሮዳክቱ ወይም ስለ ሰርቪሱ ስቶሪ ምን ይባላል በጣም ስማርት የሆኑ የሽያጭ ባለሙያዎች they are storytellers ስቶሪ በማውራት ናሬት በማድረግ they are very known so this is story ማውራት one of the basic sales skill now don't forget you are with me and ሰባተኛው record all your sales always አንደኛው ኦብዘርቭ ካደረኩት የሽያጭ ሰዎች ሚስ ከሚያደርጓቸው ቤዚክ ሴልስ ስኪሎች ውስጥ they don't record their sales on time ዛሬ ሪከርድ ሊያደርጉ ይችላሉ ነገ ሚስ ያደርጋሉ again they are not consistent in their sales process በጣም ስማርት የሆኑ የሴልስ ባለሙያዎች they are very know day to day ሪከርድ ያደርጋሉ ሴልስ ትራንዛክሽናቸውን ወይም ሴልስ ፕሮሰሳቸውን አድሬስ ሊሆን ይችላል ዛሬ ከማን ጋር ከየትኛው ከስተመር ጋር በስንት ሰዓት ስልኩን አድራሻውን የሚፈልገውን የከስተመሩን ፍላጎት እያንዳንዱን ነገር ሬጂስተር ያደርጋሉ ኖትቡካቸው and ያለምን ይጠቅማል ኮንሲስተንትሊ ፎሎ ለማድረግ ደንበኛውን ይጠቅማል ይሄኛው ሪከርድ ለማድረግ or የደንበኛውን ፍላጎት ደንበኛው ምን ይፈልግ ነበር የሚለውን ነገር እያንዳንዱን ነገር ዛሬ ከደንበኛው ጋር ኮሙኒኬት ያደረጋችሁትን ነገ ሚስ እንዳታደርጉት ካቆማችሁበት ነው የምትቀጥሉ so you have to record your sales transaction always no excuse እዚህ ጋር excuse የለም always if you want to be successful in your sales process የተዋጣለት የሽያጭ ባለሙያ መሆን ከፈለጋችሁ you have to record your sales always and ስምንተኛው basic sales skill or belief ማወቅ ያለባችሁ power is the ability to direct or influence people power is everything
no excuse. Your power is everything. Your power in sales, your passion, your energy ይጋባል ወደ ደንበኛችሁ። So power is the ability to direct or influence people. እናንተ ከደንበኛው ጋር it can be face to face or it can be cold calling through phone, it can be email, it can be anything. especially በፌስ ቱ ፌስ ኮሙኒኬት ስታደርጉ ከደንበኛችሁ ጋርና በስልክ ኮሙኒኬት የምታደርጉት ነገር power is everything. የምትናገሩት በስልክ ስታወሩ እያንዳንዱን ቶናችሁን እያንዳንዱን እንቅስቃሴያችሁን your customers ያውቁታል። ደንበኞች እያንዳንዱን ነገር ቶናችሁን ይሄ ቫይብሬት ሲያደርግ እንቅስቃሴያችሁ የድምጣችሁን ካልም ነው ወይስ በጣም ፈጣን ነው እያንዳንዱን ነገር your customers know everything. So face to face ታረጉ ስፔሻል starting from your handshake ደንበኛችሁን ግሪት የምታደርጉበት መንገድ ፓወሩ ሽያጩ ላይ ያለው ነገር leave alone the product and leave alone the service. Power is everything in your sales transaction. Basic sales skill now. So you have to have just a bold physicalaችሁ ድሬሲንጋችሁ the way you communicate with your customer ከከስተመራችሁ ጋር ኮሙኒኬት የምታደርጉበት መንገድ ኢነርጂያችሁ ፓሽናችሁ everything እናንተ ጋር ያለ ነገር በሙሉ ደንበኛችሁ ጋር ይጋባል። so ብዙ የሽያጭ ባለሙያዎች ሚስ የምታደርጉት you focus on the service or the product. ይሄንን ከሆነ የምትሸጡት ፎከስ የምታደርጉት እዚህ ፕሮዳክት ላይ ብቻ ነው። but energy, power, passion is everything. It's not what you say, it is the way you say. ሽያጭ ላይ የምትሉት ነገር ሳይሆን ማተር የሚያደርገው it is the way you say. የምትሉትን ነገር የምታስተላልፉበት መንገድ ነው። that's a big sales skill. You have to understand. So make sure your power, your energy, your passion is with you. Sales like passion, energy, motivation, everything. Make sure, okay? And ዘጠነኛው know your product or service. You don't sell what you don't know. Look, you don't sell what you don't know. Finish. You don't sell what you don't know. You sell only what you know. So, know about your product, about your service. You need to have a clear information and knowledge about your products and about your service. If you don't know about your product and about your service, ምንም መሸጥ አትችሉም። So, ሽያጭ ላይ among the basic sales skills or techniques or beliefs, you have to know about your service or your product. For example, insurance agents, insurance sales ላይ ያላችሁ የኢንሹራንስ ኤጀንቶች or real estate ላይ ያላችሁ or anywhere በሽያጭ ስራ ላይ ያላችሁ ሰዎች you have to know about your products. ኢንሹራንስ ላይ የሚሸጡ ነገሮች ኢንሹራንስ ፕሮዳክትስ እናሉ ኢንሹራንስ like motor insurance, fire and lightning insurance, marine insurance, bond insurance, and anything, workmen's insurance, light. በኢንሹራንስ ኢንዱስትሪ ላይ ወይም ኢንሹራንስ ካምፓኒ ላይ ያሉ ፕሮዳክቶቹ ወይም ሰርቪሶቹ ምንድን ናቸው? ሪል ስቴት ላይ የትኛውም የሽያጭ ሙያ ላይ ያላችሁ ሰዎች you have to know about your products and about your services. Make sure this one. And lastly, understand your customers' needs and wants. Understand, it says understand your customers' wants and needs. ብዙ የሽያጭ ባለሙያዎች ሚስ የምታደርጉት ነገር አንደኛው you don't know about your customers' needs and wants. Directly ደንበኛችሁ የሚፈልገውን ነገር ሳይሆን እናንተ የምትፈልጉትን ነገር ብቻ ነው የምታስተላልፉት። So make sure ደንበኞቻችሁ የሚፈልጉትን ፍላጎታቸው ምንድን ነው? You have to understand first.
ቢፎር ዩ ጎ ቱ ወደ ሴልስ ትራንዛክሽን ውስጥ ከመግባታችሁ በፊት ዩ ሃቭ ቱ አንደርስታንድ የደንበኛችሁን ፍላጎት ወይም የደንበኛችሁ ምንድን ነው የሚፈልገውን ነገር የሚለውን ነገር ዩ ሃቭ ቱ አንደርስታንድ። ይሄን እንዴት ነው አንደርስታንድ የምናደርገው የሚለውን ነገር ሜይ ቢ ፍሪኩዌንትሊ ጥያቄዎችን በመጠየቅ ነው። ፊገር አውት ማድረግ፣ ዲግ ማድረግ። ላይክ ሴልስ ማለት ማዕድንን እንደማውጣት ነው። መሬት ውስጥ ቆፍሮ ማዕድንን እንደማውጣት ነው። ዩ ሃቭ ቱ ዲግ ፍሮም ከስተመር ውስጥ ዲግ ማድረግ አለባቸው። ኒዱን ወይም ዋንቱን የሚፈልገውን ነገር ምን እንደሆነ ላይክ የማዕድን ቁፋሮ ነው ሴልስ and you have to be very smart. and lastly እዚህ ፍሬም ውስጥ ያሉ ነገሮች they are basic እያንዳንዱ የሽያጭ ባለሙያ ቢጠቀማቸው ሰክሰስፉል ሴልስ ላይ ሰክሰስፉል የሚሆንባቸው ቤዚክ ፖይንትስ ናቸው። እዚህ ውስጥ ያው ፍሬም አድርጌ ያስቀመጥኩት አንደኛው ፎከስ ኦን ዮር ሰርቪስ ሰርቪሱ ላይ ለደንበኛችሁ የምታስተላልፉትን ነገር ወይም ሰርቪስ ላይ ፎከስ ማድረጋችሁ። and the second one, give them option. if you have any option you have to just give them for your customers option ወይም አማራጮችን ማቅረብ። and ሶስተኛው know your product እዚህ ላይ ዲስከስ አድርገናል። and understand your customers. these are ፍሬም ያደረጓቸው ነገሮች በጣም ቤዚክ የሆኑ ነገሮች ናቸው። and ይህንን ቪዲዮ ከወደዳችሁት ሰብስክራይብ ላይክ በማድረግ አበረታቱን። ኔክስት ታይም ላይ ከዚህ የተሻሉ የሴልስ ስኪልስ ኤንድ ብሊፍስ ማንኛውም ኢንሹራንስ ሴልስ ላይ ኦር ሪል ስቴት ሴልስ ላይ ኦር ኤኒዌር ያላችሁ በሽያጭ ላይ ያላችሁ ሰዎች የምትጠቀሟቸው ቤዚክ የሆኑ የሴልስ ፕሮሰሶችን ወይም የሴልስ ስኪሎችን ሸር እናደርጋለን በዚህ ቪዲዮ ላይ። ሰብስክራይብ አድርጉ፣ ላይክ አድርጉ። ታንክ ዩ ሶ ማች።